السلام عليكم ورحمة الله وبركاته. ودنا يتكبراتو يخلدنا يهودا يتو تكتاتايوች ሁላችሁም እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወዶች የዛሬ ማሳያችሁ ነገር ቢኖር ይሄ ማሻአላህ የኢትዮጵያ ማር ነው። ማር ቢሏችሁ ማር እንዳይመስላችሁ ማር ብሎ ዝም ነው። የጓደኛዬ ከኢትዮጵያ መጥታ ወላይ መራ ቆንጆና አሪፍ የሆነ ማር ነው ያመጣችው። እጅሽ ታዲያ ምንድነው የጠቆረው? እውነትም ከኢትዮጵያ መምጣቱን ያስታውቃል። የኢትዮጵያ እጅ መሆኑን ያስታውቃል። እኔ የለሁበትም። አሁን ይሄ እንደዚህ ነው መሆን የነበረበት። እስኪ አንቺ የጥቁር ሰው እጅ ሆኖ ወዲያ አንቺ ማለት ነው። ኢትዮጵያ ከርማ መምጣቱን ያስታውቃል። እውነትም ነገር ነጋዴዋ እንዴት ነው? እና ወዶችዬ ወላሂ ለአዚም አሪፍ ማር ማለት ነው። ይሄ ከለሩ እንደምታዩት ነው። ነጭም አይደለም ቀይ የሚባልም አይደለም መካከለኛ ነው የሚባለው። ይሄ መካከለኛ ነው ብላለች። ከዚህ በፊት ነጭ ማር ነበረ እኔ የማውቀው። እንደዚሁ ቤተሰብ ያመጣልን አባትሽ ማለት ነው። አባትሽ ያመጣልን ነጭ ማር ነበረ። ግን ወላሂ ሽታው ማለት ነው ራሱ ያሳብዳልና ንጹህ ምንም ነገር የሌለው የጸዳ። ይሄን የምትፈልጉ ካላችሁ ገበያም አለን በዚሁ አጋጣሚ ማለት ነውና ማሻአላህ በሉ የኔ ውዶች፣ የኔ ተመልካቾች ማሻአላህ ተባረክ ረህማን በሉ ማለት ነውና ማሯን ያለ ማሯን አሁን ኢትዮጵያ ኪሎ ስንት ነው? በእርግጥ በየቦታው ሁሉም ይለያያል አይደለ? ኪሎ ስንት ነው? አሁን ይሄን የገዛሽ በኪሎ ስንት ነው? ኪሎ ስንት ነው በእናንተ? በእኛ ማለት በእኛ አካባቢ እስከ 900 ብር ነው። 900 ብር ነው። በጣም አሪፍ ነው ወላሂ። ማለት ያኔ ንጹህ ከሆነ ከምንም የጸዳ ከሆነ በጣም አሪፍ እና ቆንጆ ነው ማለት ነው። ደንበኛ ካላችሁ ደንበኛ ካመጣው ትቀንሳላችሁ? ይቀንሳል። አዎ ነጭ ማርም አለ። አዎ ማሻአላህ ተባረከ። ነጭ ማርም አለ፣ ጣዝማም አለ። አዎ እውነትም እነ ቤቷ እናንተ ጋር ናት ያለች? አዎ የቤት ማር ነው። ማሻአላህ ብያለሁኝ። እና ውዶች ይሄን ይመስላል ወላሂ ለአዚም ማሻአላህ ተባረከ ረህማን። ለምትፈልጉ አህለን ወሰህለን አለን ብለናል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።